በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ያደራ ልጆች፣ አጠቃላይ ኢትዮጵያውያን እንደምንሰነበታችሁ። አዎ አምላካችን ፈጣሪያችን ኢየሱስ ክርስቶስ ለዘላለሙ የተመሰገነ ይሁን። ባለፈው ስለምን በሀገራችን በኦነጋውያን እንገደላለን የሚለውን የመጀመሪያውን ክፍል ማቅረባችን ይታወቃል። በኦርቶቲካ ሚዲያ ማለቴ ነው። ዛሬ ሁለተኛው ክፍል ይቀርባል። በሁለተኛ ክፍል ዛሬ የሚቀርበው የኤፍሬም ሀሳብ ነው። ኤፍሬም ማለት የብዕር ስሙ ነው። እሱ ዶክተር እና ፖለቲከኛ ነው። በጣም የትግላችን አጋር ጠንካራ ፖለቲከኛ ወንድማችን ነው። ስለዚህ ወደ 90% የሚሆነው ዛሬ የሚቀርበው ሀሳብ የእሱ ነው። ስለሆነም አብዛኛውን በንባብ አቀርባለሁኝ። አስፈላጊ ቦታዎች ላይ ወይም ደግሞ አስፈላጊ ነው ከምለው ላይ ተጨማሪ ማብራሪያዎችን እየገለጽኩ ለማለፍ ሞክራለሁኝ። ስለዚህ በአጠቃላይ የዛሬው ጽሁፍ ሀሳብ ሁለተኛው ክፍል እና የመጨረሻው የኤፍሬም ሀሳብ እንደሆነ እንድትረዱልኝ እፈልጋለሁ። ወደ ዝግጅቱ ወስዳችኋለሁ። ስለምን በሀገራችን በኦነጋውያን እንገደላለን? ክፍል 2 ኤፍሬም እንዲህ ብሎ ነው የሚጀምረው። የአማራ ፖለቲካ ችግር አብይ ኢትዮጵያን እንደሚያፈርሳት ማወቅ መረዳትና መናገር አለመፈለጉ ነው ይለናል። እንግዲህ የዚህንም ማብራሪያ ሲያስቀምጠው ምንድነው የሚለው? አብይ አማርኛን እንደ አንድ የትምህርት አይነት ለተማሪዎች እንዳይሰጥ ወስኗል። ዶክተር ደሳለኝ በፓርላማ ይህንን ሲቃወም ልጆቻችን በምን ይግባቡ በሚል ቀለል ያለ ተቃውሞ አቅርበዋል። ዓላማው ኢትዮጵያን ማፍረስና ኦሮሚያን መመስረት መሆኑን አልተረዱትም ወይም መናገር አልፈለጉም። የአማራ ፖለቲከኞች ትልቁ ጥፋትም ይሄው ነው። አብይ ኢትዮጵያን እንደሚያፈርሳት ማወቅ መረዳትና መናገር አለመፈለጋቸው ነው። ከአማራ ክልል የአማራ ሕዝብ ወደ አዲስ አበባ እንዳይገባ በኦሮሚያ ልዩ ኃይል ሲከለከል ለምን እንደሆነ ያልገባው አካል፣ አማራ ከኦሮሚያና ከአዲስ አበባ እንዲወጣ ሲደረግ ያልገባው አካል፣ አማርኛ እንደ አንድ የትምህርት አይነት እንዳይሰጥ ለምን ተከለከለ ብለህ ብትጠይቀው ምናልባት ብሔር ብሔረሰቦች አማርኛ ቋንቋን መማራቸው እንደ ትልቅ ጭቆና ቆጥሮ ሊከራከርህ ይችላል። ከዚህ ውጭ ግን የኢትዮጵያ ሕፃናት አማርኛ ቋንቋን እንዳይማሩ መከልከላቸው ኢትዮጵያን ለማፍረስ ነው ብለህ ብትነግረው የለም አብይ እኮ ኢትዮጵያ አትፈርስም ብሎናል ብሎ ሊከራከርህ ይችላል። ሟርት እየመሰላቸው ሊሆን ይችላል የአማራ ፖለቲከኞች አብይ ኢትዮጵያን እንደሚያፈርሳት ማወቅ መረዳትና መናገር የማይፈልጉት። የአማራ የፖለቲካ ውድቀት መንስኤው ይኸው ነው። በእርግጥ አማራ ብቻ ነው ወይ ለኢትዮጵያ አንድነት መጨነቅ ያለበት የሚል ጥያቄ ሊነሳ ይችላል። ነገር ግን ወደዛ ከመግባታችን በፊት አማራ የሚገደልበትን ምክንያት ኢትዮጵያን ለማፍረስ መሆኑን መናገር ግድ ይላል። ሲጀመር እውነት ነው። ሲቀጥል አብይን የሚደግፉ ብዙ ሰዎች ብዙ አማራዎችን ጨምሮ ኢትዮጵያን ከመበታተን ያድናታል እያሉ ስለሆነ ይህ ውሸት መሆኑን ልንገልጽላቸው ይገባል። በተሳሳተ መንገድ መሄድ ስለሌለባቸው አብይ አማራና ኦርቶዶክሳውያን የሚገድለው የመግደል ሱስ ስላለበት ሳይሆን ኢትዮጵያን ለማፍረስ መጀመሪያ እነዚህን አካላት የግድ በጅምላ በአሰቃቂ ሁኔታ መግደል እና ማጎሳቆል ስላለበት ነው። ይህንን እንግዲህ ባለፈው በሰፊው በመጀመሪያው ክፍል አይተነዋል። የመጀመሪያውን ክፍል ያላያችሁ አሁንም እንድታዩት ለመጋበዝ እፈልጋለሁኝ። እንግዲህ ባጭሩ ምንድነው ስርዓቱ እያደረገ ያለው? አማራንና ኦርቶዶክሳውያንን እየገደለ ያለው ኢትዮጵያን አፍርሶ የኦሮሚያ ሀገር ለመመስረት እንደሆነ በደንብ ልንመለከት ልንረዳ ይገባል። ይህንን ባለማወቃቸው ነው ብዙ አማራዎችና ሌሎች ኢትዮጵያኒስቶች አብይን የሚደግፉትና ፋኖን የሚቃወሙት። ፋኖ ብሔርተኛ በመሆኑ ኢትዮጵያን ያፈርሳታል ብለው ያስባሉ። አብይ ደግሞ ኢትዮጵያ አትፈርስም ስላለ ኢትዮጵያን አያፈርሳትም ብለው ያስባሉ። የፋኖ ብሔርተኝነት አማራነት ኢትዮጵያዊነት ነው። ይህ ብሔርተኝነት ኢትዮጵያን እንዳትፈርስ ያደርጋታል፣ ያጸናታል እንጂ እንድትፈርስ አያደርጋትም። ይህንን
ሁሉም በደንብ ይህንን ለሁሉም በደንብ መናገር ይገባል። በነገራችን ላይ አብይ ኢትዮጵያን እንደሚያፈርሳት ማመን የጀመርኩት ማንም ሳይጠይቀው ኢትዮጵያ አትፈርስም ማለቱን ስሰማ ነው። ኢትዮጵያን ከመፈራረስ የሚያድናት ፋኖ ነው። ፋኖ በደቡብ መቋቋሙን በመደገፍ የጎጃም ፋኖ መግለጫ ማውጣቱን የሚያሳየውም ይሄንኑ ነው። እዚህ ላይ አንዳንድ ተጨማሪ ሀሳቦች ለማለት ፈልጋለሁ። የፋኖ ብሔርተኝነት ምንድን ነው? ወይም የአማራ ብሔርተኝነት ምንድን ነው የሚለውን ባለፈው አይተናል። የአማራ ብሔርተኝነት ኢትዮጵያዊነት ነው። የትግሬ ብሔርተኝነት ኢትዮጵያን አፍርሶ ታላቂቷን ትግራይ መመስረት ነው የነበረው። የኦሮሞ ብሔርተኝነት ኢትዮጵያን አፍርሶ ዛሬ ያለው የነ አብይ ብሔርተኝነት ኢትዮጵያን አፍርሶ ታላቂቷን የኦሮሞ ሀገር መመስረት ነው። የፋኖ ብሔርተኝነት ልክ እንደነዚህ አይደለም። ኢትዮጵያን አያፈርስም፣ ኢትዮጵያን ያጸናታል፣ ኢትዮጵያ እንድትቀጥል ያደርጋል። የአማራ ብሔርተኝነት ኢትዮጵያዊነት ነው የምንለው ለዛ ነው። የፋኖ ብሔርተኝነት አማራነት ነው፣ የአማራ ብሔርተኝነት ኢትዮጵያዊነት ነው። ስለዚህ ፋኖ እየታገለ ያለው ኢትዮጵያን እንዳትፈርስ ማድረግ ላይ እንደሆነ ሁላችንም ልንገነዘብ ልንረዳ ይገባል። የፋኖ አካላትም እንግዲህ ህይወታቸውን እስከ መስዋዕትነት ድረስ እየሰጡ ያሉት የአማራ ሀገር ለመመስረት አይደለም፣ ወይም ደግሞ እንደ ኦሮሚያና እንደ ትግራይ ራስ ገዝ የሆነች ራሷን የቻለች የአማራ ግዛት የአማራ አገር ለመመስረት እንዳልሆነ ሁላችንም በደንብ ልንመለከተው ልንረዳው ይገባል። ስለዚህ የፋኖ ብሔርተኝነት አማራነት ነው። አማራነት ደግሞ የአማራነት ብሔርተኝነት ኢትዮጵያዊነት ነው። ይህን በክፍል አንድም በሰፊው ተገልጿል። እዛ ላይ መመልከትም እንችላለን። ስለዚህ የአብይና የፋኖ ጦርነት ኢትዮጵያን በሚበታትናትና ህዝቧን ያለማቋረጥ እልቂት በሚዳርገው አብይ አህመድና ኢትዮጵያን አንድ አድርጎ ሰላሟንና እድገቷን በሚያረጋግጠው ፋኖ መካከል ነው። ከአብይ ጋራ በድብቅ እየተደራደሩ ያሉት እነ እስክንድር ግን ለአብይ ጊዜ በመስጠት ኢትዮጵያን መልሶ ማዳን የማይቻልበት ደረጃ ላይ እንድትደርስ እያደረጉ ይገኛሉ። አሁን እጅ ከፍንጅ ሲያዙ ከአብይ ጋር አልተደራደርንም እያሉ ቢጋጋጡ የሚሰማቸው የለም። ፋኖ በፍጥነት አንድነቱን አረጋግጦ አብይን በፍጥነት እደግመዋለሁ፣ በፍጥነት በኃይል ለማውረድ መስራት አለበት። የአብይ ዓላማ ምንድን ነው የሚለውን ጠንቅቀን አለማወቃችን ነው እዚህ ደረጃ ያደረሰን። የአማራ ህዝብና ኦርቶዶክሳውያን የሚገደሉበትን ምክንያት በደንብ ጠንቅቀው ማወቅ አለባቸው። የኦሮሞማው ስርዓት እንዲያው ዝም ብሎ ፋሺስት ጨካኝ ስለሆነ ነው የሚገለን ብሎ ማሰብ ትክክል አይደለም። የአማራ ህዝብና ኦርቶዶክሳውያን የሚገደሉበት ምክንያት አብይ ኢትዮጵያን አፍርሶ የኦሮሞ ሀገር መገንባት ስለሆነ ነው። በመጀመሪያው ክፍል ቅድም እንደገለጹት በመጀመሪያው ክፍል ይህ በሰፊው ቀርቧል። እንዲያው ከዚህም ጋር ምናልባት ያንን ለማየት ያልቻላችሁ እዚህ ላይ አጭር አንዲት ሀሳብ በቀጥታ ከዛ ቃል በቃል አነበዋለሁ። እዛ ላይ ምን ተብሎ እንደተገለጸ ማለት ነው። ሰፊውን እዛ ትመለከታላችሁ። አጭሯን ሀሳብ ግን እዚህ ላይ ለመግለጽ ልሞክር፣ ደግሜ ላንብበው። ኦነጋውያን ኦሮሞማ ኢትዮጵያን ከመሰረቷ ለማፍረስ መጀመሪያ የመሰረቱትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿን እና የአማራን ህዝብ መግደል ማፍረስ ይገባል ብለው ነው በሀገራቸው ኦርቶዶክሳውያንንና የአማራን ህዝብ በማንነታቸው በጅምላ በአሰቃቂ ሁኔታ እየገደሉ የሚገኙት። በአጭሩ ኦርቶዶክሳውያንና የአማራ ህዝብ በኦነጋውያን በኦሮሞማ የሚገደሉበት ምክንያት ጥንት ኢትዮጵያን የመሰረቱ በመሆናቸው በኢትዮጵያዊነታቸው እና ኢትዮጵያ የምትባል ሀገር ጸንታ እንድትኖር የሚፈልጉ በመሆናቸው ነው። ይህም ዘመን የማይሽራቸው የኢትዮጵያዊነት የህልውና አምዶች ሀገር፣ ህዝብና መንግስት ጸንተው እንዲኖሩ ማድረጋቸው ነው። ኦነጋውያን መጀመሪያ የአማራን ህዝብና ኦርቶዶክሳውያን በጅምላ በአሰቃቂ ሁኔታ ከጨፈጨፉ በኋላ ወደ ሌላው ነባር ኢትዮጵያዊ ህዝብ የማንነት ዘግናኝ የጅምላ ግድያ መፈጸም ይጀምራሉ። አጠናክረውም ይቀጥላሉ። አሁን በደቡብ ጀምረዋል።
እንግዲህ ይሄ ባለፈው ከቀረበው ጽሁፍ አንዷ ስላይድ ላይ የተቀመጠውን ነው አሁን ያነበብሁላችሁ። እንግዲህ በአጠቃላይ በዚህ መልክ ኤፍሬም ገልጾታል። የአማራ ትግል ለምን ተከፋፈለ? ኤፍሬም እንዲህ ብሎ ይቀጥላል። የአብይን ዓላማ እና ወይንም የምንገደልበት ምክንያት አለማወቅ ነው የአማራ ትግል የተከፋፈለው ብሎ በአጭር መልስም ሰጥቶ ያልፋል። በዚህ ላይ የአማራ ትግል የከፋፈሉ 5 ጉዳዮችን ባጭሩ እንመለከታለን። አንደኛ የወልቃይት ፖለቲካ፣ ሁለተኛ የጎንደር ፖለቲካ፣ ሶስተኛ የአማራ ብልጽግና ሚሊሻና አድማ ብተና ፖለቲካ፣ አራተኛ የአማራ ህዝባዊ ድርጅት ፖለቲካ፣ አምስተኛ አብይ ከፋኖ ጋራ የሚኖረው የድርድር ፖለቲካ። እንግዲህ እነዚህ 5ቱ ናቸው የአማራን ትግል እየከፋፈሉ ያሉት። ባጭሩ እያንዳንዳቸውን እንመለከታለን። አንደኛ የወልቃይት ፖለቲካ። ወልቃይቶች አብይን አምነው የተቀመጡት አብይ ወልቃይትን በዘላቂነት የሚጠብቅ መስሏቸው ነው። ወልቃይቶች አብይ ወያኔ ከሱዳን ጋር እንዳይገናኝ ስለሚፈልግ ወልቃይትን አሳልፎ አይሰጥብንም ብለው ነው የሚደግፉት። ይህ ፎርሙላ የወያኔ ጦርነት ጊዜ ሰርቷል። የዛን ጊዜ ወያኔ ከሱዳን ጋር እና ከጅቡቲ ጋር እንዳይገናኝ ተደርጓል። የዛን ጊዜ 24 ጦርነቶች ተካሂደዋል። ወደ ወሎ እንዲገቡ ግን የወሎን መስመር ከፍቶላቸው ነበር። በኋላ ሰሜን ሸዋ ደብረ ሲና ሲደርሱ ነው እንዲመለሱ ያደረጋቸው። አሁን ፖለቲካው ተቀይሯል። ፋኖ በጣም አቅም ፈጥሯል። አሁን የአብይ ፍላጎት ወያኔ ወደ እርሱ እንደማይመጣ አረጋግጧል። ፋኖ አያሳልፋቸውም። ወልቃይትን አብይ ይፈልጋታል። ለምን? አማራ ከኤርትራ ጋር እንዳይገናኝ ስለሚፈልግ። ቀድሞ ወልቃይትን ወያኔ እንዳያገኛት ነበር የሚፈልገው፣ ወያኔ አቅም ስለነበረው። አሁን ግን ፖለቲካው ተቀይሯል። ፋኖ አቅም ስላለው አብይ ፋኖ ወልቃይትን እንዳይዝ ስራ እየሰራ ነው። ፋኖ ወልቃይትን ከያዘ ከኤርትራ ጋር ይገናኛል። ይህም ፋኖ በኤርትራ በኩል በመሳሪያ አቅሙን እንዲያሳድግ ይረዳዋል። ይህ ለአብይ አደገኛ ነው። እንግዲህ አጠር ብሎ እዚህ ላይ የተቀመጠው ዛሬ ወልቃይትን እያስተዳደሩ ያሉ አካላት ቀጥታ ግንኙነታቸው ከፋኖ ጋር ሳይሆን ከአብይ ጋር ነው። ዓላማው ምንድነው? ወልቃይትን ከወያኔ ነጥቆ ለኛ ይሰጠናል፣ በዘላቂነት ለኛ ያስረክበናል፣ አሁን እንደጀመርነ እኛ እንድንይዝ ይረዳናል አብይ ብለው ነው። ወያኔ ከሱዳን ጋር እንዳይገናኝ ወልቃይትን በእነሱ በኩል አሁን ይዟል። መሰረታዊው ግን የአሁኑ ፖለቲካ ምንድነው? ፋኖ በወልቃይት በኩል ከኤርትራ ጋር እንዳይገናኝ ማድረግ ነው። ከኤርትራ ጋር ከተገናኘ የጠበንጃ አቅሙን የከባድ መሳሪያ አቅሙን በኤርትራ በኩል ፋኖ ማስገባት ይችላል። ይህ ለአብይ አደገኛ ስለሆነ የወልቃይት ፖለቲካ ፋኖ ከኤርትራ ጋር እንዳይገናኝ ማድረግ ነው። ስለዚህ ወልቃይቶች ይሄ አልገባቸውም። አብይ ሀገር የሚያፈርስ እንደሆነ ቢረዱ ኑሮ በዘላቂነት ወልቃይትን አጽንቶ እንደማይሰጣቸው ቢያውቁ ኑሮ ሀገር አፍራሽ መሆኑን ቢያውቁ ኑሮ የአብይ አገልጋይ ሆነው ፋኖ ወልቃይትን እንዳይዝ ፋኖ ከኤርትራ ጋር እንዳይገናኝ የማድረግ ስራ አይሰሩም ነበር። ይሄ ነው እንግዲህ ጨዋታው። ሁለተኛ የጎንደር ፖለቲካ። ሌላውና ሁለተኛው የአብይ ዓላማ ጎንደሮችን መያዝ ነው። ጎንደሮችን በአምቻነት መያዝ፣ ጎንደር ወደ ኋላ ቀርታለች ብሎ ለጎንደር የሚጠቅም ስራ የሚሰራ መስሎ መታየትና ጎጃምንና ጎንደርን መለየት፣ ጎንደሮችም እውነት መስሏቸው ትኩረታቸው ጎጃም መብለጥ ላይ ሆነ። ይህ ትልቅ ስህተት ነው። ይህን ስህተት የወለደው የአብይ ዓላማ አለማወቅ ነው። እዚህ ላይ
እንግዲህ የጎንደር የአብይ ባለቤት ጎንደሬ ነች በማለት ብዙ ጎንደሮች እኛም እኮ በሚስቱ ሀገር እየገዛን ነው በሚል የአብይ አገልጋይ ሆነዋል ብዙ ጎንደሮች ማለት ነው። ይሄ ስህተት ነው። ሀገር እያፈረሰ ያለ ሰው ነው። እሷም ብትሆን ከባለቤቷ ጋር ሀገር እያፈረሰች ያለች ሴት ነች። ጎንደሬ ነች በሚል እሷን እንደ ማስያዣ ቆጥሮ ለጎንደር የሚጠቅም ስራ ይሰራል ብሎ አብይን ማሰብ ትልቅ ጅልነት ነው። ትክክል አይደለም፣ መታረም ይገባዋል ማለት ነው። አብይ ለጎንደር ምንም የተሻለ ነገር አያመጣም። የእርሱ ዓላማ ሀገር ማፍረስ ነው። አዲስ አበባን ያካተተ የኦሮሞ ሀገር መመስረት ነው። ጎንደሮች ይህንን ጠንቅቀው ሊያውቁ ይገባል። የፋሲልን ግንብ በኖራ ቀብቶ ቅርስነቱን ከማፍረስ የተለየ የጎንደር ሕዝብ በአብይ ተጠቃሚ ሊሆን አይችልም። የጎንደሮች ተስፋ አብይ የተሻለ በጀት ይለቅልናል የሚል ነው። ሰውየው ነገ ሀገር አፍርሶ ሲሄድ ሁሉም ነገር እንደሚቀር ማሰብ ይገባቸዋል። ስለሆነም በማይጨበጥ ጥቅም ጎንደሮች ከጎጃም ጋር መገፋፋት የለባቸውም። በአጠቃላይ ጎንደር፣ ጎጃም፣ ሸዋና ወሎ በፍጥነት አንድ መሆን አለባቸው። የሚታገሉት ሀገርን ከሚያፈርስ ኦሮሞማ ስርዓት ጋር ነው። ሶስተኛ የአማራ ብልጽግና ሚሊሻና አድማ ብተና ፖለቲካ። የአማራ ብልጽግና የሚሊሻና የአድማ ብተና ፖለቲካ። የአማራ ብልጽግና ሚሊሻና አድማ ብተና ጥሏቸው ከሚሄድ አካል ጋር መከራ እያዩ እንደሆነ ሊረዱ ይገባል። እኛም በደንብ ልነግራቸው ይገባል። የአማራ ብልጽግና፣ የአማራ ሚሊሻ እና አድማ ብተና ለአብይ አገልጋይ ሆነው ከፋኖ ጋር እየታገሉ ያሉት፣ ፋኖን እየወጉ ያሉት የአብይን ገዳይነት፣ የአብይን ሀገር አፍራሽነት መረዳት ስላልቻሉ ነው። ይሄ ነው ትልቁ ስህተት የሆነው ፖለቲካ። አሁን በአማራ ክልል እርስ በራሳቸው የአማራ ብልጽግና ሚሊሻና አድማ ብተና ናቸው ከፋኖ ጋር እየተዋጉ ያሉት። የመከላከያን አቅም ተውት፣ ሁሉም ተረድቶታል ባዶ አቅም የሌለው ሰራዊት እንደሆነ። ስለዚህ ኦሮሞማዎች የአማራን አድማ ብተና ግልገል ፋኖ ነው የሚሏቸው። እንግዲህ የአማራ አድማ ብተና ምን ይሏቸዋል? ኦሮሞማዎች ግልገል ፋኖዎች ናቸው። በፋኖ ሲገደሉ አድማ ብተና በፋኖ ሲገደል ደስ ይላቸዋል። ለምን? እርስ በራሳቸው ፋኖ አማራ ነው፣ አድማ ብተና አማራ ነው፣ እርስ በራሱ ነው እየተገዳደለ ያለ። ስለዚህ ግልገል ፋኖዎችን ፋኖ ገደላቸው እያሉ ይደሰታሉ ማለት ነው። ኦሮሞማዎች እርስ በራሳችን ነው እያገዳደሉን ያሉት። ይሄንን ጠንቅቀው ሊያውቁ ይገባል። የአማራ ብልጽግና ሚሊሻና አድማ ብተና፣ የአማራ ሚሊሻና አድማ ብተና ይህንን ቢያውቁ ኖሮ ለአብይ አይዋጉም ነበር፣ ፋኖንም እንደ ጠላት አይቆጥሩትም ነበር። አራተኛ የአማራ ህዝባዊ ድርጅት ፖለቲካ። የአማራ ህዝባዊ ድርጅት ለፋኖ አንድነት ምስረታ እንቅፋት ሆኖ የተመሰረተ አካል ነው። የድርጅቱ መሰረታዊ ችግር ያለው መሰረቱ ላይ ነው። በተሳሳተ መሰረት ላይ ወይም የአብይ አገልጋይ ለመሆን የተመሰረተ ድርጅት ነው። ይህም የፋኖን አንድነት እስካሁን ድረስ አደናቅፎታል። ድርጅቱ ስህተቱን አርሞ ከስሞ ከሌሎች ፋኖዎች ጋር ህብረት በመፍጠር አዲስ አንድ የፋኖ ድርጅትን ለመመስረት የማይዘጋጅ ከሆነ ነገም የፋኖን አንድነት ሲያደናቅፈው ይኖራል። ይህም ትልቅ ስህተት ስለሆነ ተግባሩ በሁሉም የአማራ ህዝብና ሀገር ወዳድ ኢትዮጵያውያን ዘንድ ሊወገዝ ይገባል። ከአማራ ህዝባዊ ድርጅት ጀርባ ላይ ያሉት የአብይ የሀገር አፍራሽነት ያልገባቸው ጎንደሮች ናቸው። ሰው እስክንድር ነው ይላል። እስክንድር ብቻውን ምንም ማድረግ አይችልም። አይደለም የአማራ ህዝባዊ ድርጅት፣ ብአዴኖች የአብይ የሀገር አፍራሽነትን ጠንቅቀው ቢያውቁ ኖሮ አብይን መደገፍና የሚያግዝ ስራ ውስጥ አይገቡም ነበር። ስለ ፋኖ አንድነትና እንግዲህ አጠቃላይ እዚህ ላይ ያው ብዙ ማብራሪያ የሚያስፈልገው አልመሰለኝም። አጠቃላይ የእነ እስክንድር ህዝባዊ ድርጅት ዓላማው
የአብይን የማፍረስ አብይን የመዋጋት ሳይሆን አብይን የመደገፍ ሆኖ ነው በፖለቲካችን እየታየ ያለው። ይህን በደንብ ሁላችንም ልንገነዘብ ይገባል። የፋኖን አንድነት አደናቀፈ፣ የፋኖን አንድነት እንዲዘገይ አደረገ ማለት አብይን አገለገለ፣ አብይን ረዳ ማለት ነው። እነ እስክንድር ይሄን ነው ሊረዱ የሚገባው። የፋኖን አንድነት በማዘግየት አብይን እያገለገሉ ይገኛሉ። ይህን ስህተታቸውን በፍጥነት ማረም ይጠበቅባቸዋል። አንድ ትልቅ የአማራ ድርጅት የፋኖ ድርጅት እንዲመሰረት በአስቸኳይ ህዝባዊ ድርጅቱ ከስሞ ከፋኖ ጋር ህብረት ፈጥሮ ከሌሎች ፋኖ አካላት ጋር ህብረት ፈጥሮ አንድ ጠንካራ ድርጅት እንዲመሰረት ለማድረግ ስራ መስራት ይጠበቅባቸዋል። ከዛ ውጭ የፋኖን አንድነት እያደናቀፉ ነው የሚሄዱት። ይሄ ደግሞ በሁሉም አማራ ህዝብና በሁሉም ሀገር ወዳድ ኢትዮጵያውያን ሊወገዝ ይገባል የሚል ሀሳብ ነው እዚህ ላይ የተቀመጠው። አጠቃላይ ስለ ፋኖ አንድነትና አንድ ትልቅ የፋኖ ድርጅት ምስረታን በተመለከተ በሚቀጥሉት ፕሮግራሞቻችን የፖለቲካ እይታዎቻችንን በሰፊው እናቀርባለን። የሚቀጥለው ፕሮግራማችን በዚህ ዙሪያ ነው በሰፊው የምናቀርበው። ስለዚህ በዛ ጠብቁን። ምን መደረግ አለበት፣ ምን መሆን አለበት የሚለውን ሁሉ በሰፊው የምናየው እዛ በሚቀጥለው ፕሮግራም ነው ማለት ነው። አምስተኛ አብይ ከፋኖ ጋራ የሚኖረው የድርድር ፖለቲካ። እንግዲህ አንዱ ስለ ድርድር ብዙ ጊዜ ሲወራ እየሰማን ነው። የድርድር ፖለቲካ አደገኛ ስህተት ይዞ ሊመጣ እንደሚችል በደንብ መገንዘብ ያስፈልጋል እና የአብይ ከፋኖ ጋራ የሚኖረው የድርድር ፖለቲካ አምስተኛ ላይ የተቀመጠው ይሄ ነው። የኦሮሞማ ሰዎች ፋኖ በጣም ተዳክሞ የአማራን ክልል ብቻ እንዲረከብ ለማድረግ ነው መከራ እያዩ ያሉት። አብይ በዚህ ጉዳይ ፋኖን ለማናገር ሞክሯል። አንዳንድ ሰው መከላከያ ከአማራ ክልል ይውጣ ይላል። አብይ ሁለት ነገር አድርጎ መውጣት ይፈልጋል። የመጀመሪያው ፋኖ የአማራን ክልል ብቻ ተረክቦ እንዲያስተዳደር እና የኦሮሚያን ድንበር እንዲያከብር ማስፈረም ነው። ሁለተኛው መከላከያ መሳሪያውን ይዞ ወይም ደግሞ ከፋኖ ተረክቦ እንዲወጣ ማድረግ ነው። እንግዲህ አብይ የሚያደርገው ድርድር መጨረሻ ላይ በምን እንዲቋጭ ይፈልጋል? በሚያደርገው የአብይ የድርድር ፖለቲካ መጀመሪያ ፋኖ አማራን ክልል ብቻ እንዲያስተዳድር እንደማን የትግራይ ፖለቲከኞች ህወሓት ትግራይን ብቻ እዛ እንዲያስተዳድር እንደተደረገው ማለት ነው። የአማራን ክልል ብቻ ፋኖ እንዲያስተዳድር ማድረግና ወደ ኦሮሚያ ድንበር እንዳይሻገር ማስፈረም። ሁለተኛው ደግሞ ፋኖ ከመከላከያ የተረከበውን መሳሪያ ለመንግስት አስረክቦ ጠበንጃ አላነሳም ብሎ አርፎ እንዲቀመጥ። የምትፈልገውን አግኝተሃል፣ ያውልህ የአማራን ክልል አስተዳደር፣ ከዚህ በኋላ ጠበንጃህን አውርድ ብሎ ከፋኖ አውርዶ መከላከያ መሳሪያውን ይዞ ወደ ፌዴራል እንዲመጣ ማድረግ ነው አብይ የሚፈልገው። ስለዚህ አብይ ከፋኖ ጋር የሚያደርገው የፖለቲካ ድርድር ኢትዮጵያን ለማፍረስና ታላቋን ኦሮሚያ ለመመስረት በሚያስችል መልክ እንደሆነ ሁሉም የአማራ ህዝብና ሀገር ወዳድ ኢትዮጵያውያን ሊያውቁት ይገባል። ስለዚህ ፋኖ ከአብይ ጋር የሚያደርገው ድርድር በጣም ጥንቃቄ የተሞላው ኢትዮጵያን አፍርሶ ታላቂቷን ኦሮሚያ ለመመስረት የሚዳርግ ውሳኔ ፋኖ እንዳይወሰን ጥንቃቄ ማድረግ አለበት። መሰረታዊ ጨዋታ እዚህ ላይ ነው ያለው። ፋኖን አሸናፊ አድርጎ ኢትዮጵያ እንዳትፈርስ ሊያደርግ የሚችል የመጨረሻ ግብ ላይ ነው የፋኖ ድርድር መሆን ያለበት። የኦሮሞማ ሰዎች ኦነጋውያን 70 ዓመት ነው የታገሉት ኢትዮጵያን አፍርሰው የራሳቸው ሀገር ለመመስረት። ይህን ለማሳካት ጫፍ ደርሰዋል። ምናልባትም በፋኖ ብርቱ ትግል ስለገጠማቸው ነው የዘገዩት።
ኦሮሞዎች ለአብይ ነገ ሐውልት ያቆሙለታል። አማራን እርስ በርሱ አባልቶ፣ ትግሬን እርስ በርሱ አባልቶ፣ አማራንና ትግሬን ኦርቶዶክሶችን እርስ በራሳቸው አባልቶ ካዳከመ በኋላ ኢትዮጵያን አፍርሶ ታላቂቷን የኦሮሚያ መሰረተልን ብለው ሲያወድሱት ይኖራሉ። ለልጅ ልጆቻቸውም ሲያስተምሩ ይኖራሉ። እኛ ምኒልክን ከምናወድሰው በላይ አብይን ያወድሱታል፣ ሲያወድሱትም ይኖራሉ። የአብይ ግብ ይህ ነው። ዘላለም በኦሮሞዎች እየተወደሰ መኖር ስለሆነ ነው የኢትዮጵያን ህልውና አምዶች ሀገርን፣ ህዝብንና መንግስትን አፍርሶ የኦሮሞ ሀገር መመስረት የፈለገው። እንግዲህ እዚህ ላይ በደንብ ልንረዳው የሚገባ አብይ እንደ ሚኒሊክና ከሚኒሊክ በላይ ለዘላለም በኦሮሞዎች ሲወደስ መኖር ስለፈለገ ነው። ይሄ ነው የሱ ግብ። ኢትዮጵያን አፍርሶ የኦሮሞ ሀገር መመስረት የሚፈልግበት የሱ የግሉ ግቡ እንዲህ ሲወደስ መኖር ነው። ስለዚህ ለዚህ ግብ ነው እየሰራ ያለው። እንዲያው መሪነትን ይዞታል። መሪነትን ከያዘ በኋላ ንጉስ ሆነ አልሆነ፣ ጠቅላይ ሚኒስትር ሆነ አልሆነ ከዚህ በኋላ ብዙ ያስጨንቀውም እና አገር አያፈርስም እሱ እያሉ ለሚከራከሩት ይህንን በደንብ እንዲያውቁ መግለጽ ይገባል። ይህንን ቢያውቁ ኑሮ አማራ እርስ በርሱ ጎንደር፣ ጎጃም፣ ሸዋና ወሎ እያለ አይከፋፈልም ነበር። ፋኖ እርስ በርሱ አይከፋፈልም ነበር። ብአዴንና ፋኖ አይከፋፈሉም ነበር፣ ወይም እርስ በራሳቸው አይገዳደሉም ነበር። ይህንን ስላላወቁ ነው እርስ በራሳቸው የሚገዳደሉት፣ የሚከፋፈሉት። ይህ እንደሆነ ቢያውቁ ኑሮ አጠቃላይ የአማራ ህዝብ በዚህ ልክ አይሸወድም ነበር። የአዲስ አበባ ህዝብ በዚህ ልክ አይሸወድም ነበር። በኦሮሚያ የሚኖሩ አማራዎችም በዚህ ልክ አይሸወዱም ነበር። የሌሎች ክልሎች ማህበረሰብ አካላት ወይም አጠቃላይ ህዝብ አብይ እንዲህ አድርጎ እንደሚወጣቸው ቢያውቁ ኑሮ በዚህ ልክ ለእርሱ ለገዳያቸው ሲያገለግሉ አይኖሩም ነበር። የሃይማኖት ተቋማትም ኦርቶዶክሶች፣ ሙስሊሞችና ሌሎችም ይህንን ጠንቅቀው ቢያውቁ ኑሮ የአብይ አገልጋይ አይሆኑም ነበር። ማጠቃለያ፣ አንደኛ፣ በአጠቃላይ የአብይ የኦሮሞማ ስርዓት የሁላችንም ሀገር የሆነችን ኢትዮጵያን አፍርሶ የኦሮሞ ሀገር ለመገንባት ስለፈለገ ነው የአማራን ህዝብ፣ ኦርቶዶክሳውያንን እና ሌሎች ነባር ሀገር ወዳድ ኢትዮጵያውያንን በጅምላ በአሰቃቂ ሁኔታ ዘራቸው እንዳይተርፍ አድርጎ እየገደለ የሚገኘው። ሁለተኛ፣ የአብይና የፋኖ ጦርነት ኢትዮጵያን በሚበታትነውና ህዝቦቿን ለማያቋርጥ እልቂት በሚዳርገው አብይ አህመድ እና ኢትዮጵያን አንድ አድርጎ ሰላሟንና እድገቷን በሚያረጋግጠው ፋኖ መካከል የሚደረግ ጦርነት ነው። ሶስተኛ፣ የወቅቱ የወልቃይት ፖለቲካ፣ የጎንደር ፖለቲካ፣ የአማራ ብልጽግና ሚሊሻና አድማ ብተና ፖለቲካ፣ የአማራ ህዝባዊ ድርጅት ፖለቲካ፣ አብይ ከፋኖ ጋር የሚኖረው የድርድር ፖለቲካ ለአብይ ዓላማ ማስፈጸሚያ እየሆኑ ስለሆነ ሁሉም እነዚህን ጉዳዮች በጥንቃቄና በፖለቲካ ብስለት አይተው ስህተታቸውን ሊያርሙ ይገባል። አራተኛ፣ ፋኖ በአማራ ክልል ብቻ ሳይሆን በሀገር ደረጃ አንድ የሆነ ድርጅት በፍጥነት መስርቶ በአጭር ጊዜ ሀገር አፍራሹን የኦሮሞማ ስርዓት ከስልጣን ማውረድ አለበት። ይህም በዲፕሎማሲ፣ በፖለቲካ፣ በህዝባዊ እምቢተኝነት እና በጦር ሊፈጸም ይገባል። ወደድንም ጠላንም እኛ ሀገር እንዳትፈርስ የምንፈልግ ኢትዮጵያውያን ሁሉ በዚህ ከተዘረዘሩት ቢያንስ በአንዱ መሳተፍና ከፋኖ ጎን መሰለፍ ግዴታችን ነው። በአጠቃላይ የዛሬው ዝግጅት እንግዲህ ይሄን ይመስላል። በሚቀጥለው ፕሮግራም የፋኖ አንድነትና አንድ የፋኖ ድርጅት ምስረታ ችግሮችና መፍትሄዎቻቸው የሚል ይሆናል። በዚህም የፋኖን አንድነት በፍጥነት ለመመስረት የሚያስችል የፖለቲካ ትንታኔ ይዘን እንቀርባለን። ለዛሬ በሰላም ቆዩ። አመሰግናለሁ።